ወደ ቲቶሪያሉ ከመግባታችን በፊት አጠር ያለ መረጃ አለን። የእኛ ቪዲዮዎች ላይ የምንጠቀማቸውን ፓወርፖይንቶች እና የምናዘጋጃቸውን ሁሉንም ሾርት ኖቶች የተማሪ ፕሮ አፕሊኬሽን ላይ አካተናል። ስለዚህ አፕሊኬሽኑን ፕሌይ ስቶር ላይ ሄዳችሁ ተማሪ ፕሮ ብላችሁ ሰርች በማድረግ ወይም ደግሞ ስክሪኑ ላይ የምትመለከቱትን አፕሊኬሽን ኢንስቶል አድርጋችሁ ተጠቀሙ። ከሾርት ኖቶች ፓወርፖይንቶች በተጨማሪ ደግሞ ያለፈው ዓመት የዩኒቨርሲቲ ፈተናዎች በስነስርዓት ተደራጅተው ታገኛላችሁ። ሊንኩን ለምትፈልጉ የዚህ ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮሜንት ላይ ታገኛላችሁ። እናመሰግናለን። ሰላም እንዴት ናችሁ? በዛሬ ቪዲዮ የምንመለከተው ኢንስትሩመንት ኦፍ ፎሬን ፖሊሲ በሚል ርዕስ ሁለት ኢንስትሩመንቶች እናያለን። የመጀመሪያው ዲፕሎማሲ ነው፣ ሁለተኛው ደግሞ ኢኮኖሚክ ኢንስትሩመንት ነው። ስለዚህ ከዲፕሎማሲ ስንጀምር ዲፕሎማሲ ማለት ፕሮሰስ ቢትዊን አክተርስ ወይም ዲፕሎማት ነው። በዲፕሎማቶች መሀል የሚደረግ ፕሮሰስ ያ ነው ዲፕሎማሲ የሚባለው። እነዚህ አክተሮች ወይም ዲፕሎማቶች ሪፕሬዘንት የሚያደርጉት አንድ ሀገር ወይም ስቴት ይኖራል። ኤግዚስት የሚያደርጉበት ደግሞ ሲስተም አለ። ያ ሲስተም ደግሞ ኢንተርናሽናል ሪሌሽን ነው ማለት ነው። ስለዚህ ፐብሊክ እና ፕራይቬት ዲያሎጎችን ያደርጋሉ እነዚህ አክተሮች ማለት ነው። ስለዚህ ዲፕሎማሲ ካን ፕሮሞት ኤክስቼንጅ ዛት ኢንሃንስ ትሬድ ካልቸር ዌልዝ ኤንድ ኖሌጅ። ስለዚህ ዲፕሎማሲ ምንድነው? ይሄ ፕሮሰስ ጥቅሙ ትሬድን፣ ካልቸርን፣ ግብይት፣ ገበያ ወይም ንግድን፣ ካልቸርን፣ ዌልዝ ሀብትን፣ ኖሌጅን ይህን ሁሉ ፕሮሞት ማድረግ ነው። ስለዚህ ዲፕሎማሲ ራሱን ችለው ፎሬን ፖሊሲ አይደለም፣ ግን የፎሬን ፖሊሲ አንዱ አካል ነው ማለት ነው። ስለዚህ ስቴት ፎሬን ፖሊሲ has two key ingredients its action and its strategy for achieving its goal። ስለዚህ የአንድ ስቴት ፎሬን ፖሊሲ ሁለት ነገሮች ይኖሩታል። አንደኛው አክሽኑ ነው፣ ሌላኛው ደግሞ ስትራቴጂ፣ ጎሎቹን ሀገሪቷ ጎሎቿን ለማሳካት የምትጠቀመው ስትራቴጂ ማለት ነው። ስለዚህ the interaction one state has with another is considered the act of its foreign policy። ስለዚህ አንድ ሀገር ከሌላ ሀገር ጋር የምታደርገው ኢንተራክሽን ምን ይባላል? የአንድ ሀገር የፎሬን ፖሊሲ አክት ነው። ስለዚህ ኢት ታይፒካሊ ቴክ ቪያ ኢንተራክሽን ቢትዊን ገቨርንመንት ፐርሶናል ስሩ ዲፕሎማሲ። ስለዚህ አንድ ሀገር ከሌላ ሀገር ኢንተራክት የሚያደርጉት በማን አማካኝነት ነው? በዲፕሎማሲ፣ በገቨርንመንታል ፐርሶናል በሚባሉት እንደ ዲፕሎማቶች ያሉ በእነሱ በኩል ነው ማለት ነው። ስለዚህ ዲፕሎማሲ ምንድነው? የኮምፕሌክስ ጌም ኦፍ ማኒቨር which the goal is to influence the behavior of others in one's interest። ስለዚህ ዲፕሎማሲ በጣም ኮምፕሌክስ የሆነ ጌም ነው። አላማው ደግሞ ምንድነው? የሌሎችን ለምሳሌ አንድ ሀገር ከሌላ ሀገር ዲፕሎማሲ ግንኙነት ዲፕሎማሲ ላይ ከሆኑ ሁለቱም ሀገር ጎላቸው ምንድነው? ሌላኛውን ሀገር behavior ኢንፍሉዌንስ ማድረግ ነው። ተጽዕኖ አሳድሮ የራሳቸው የሚፈልጉትን ነገር ማሳካት ነው ማለት ነው። ስለዚህ ዲፕሎማሲን ስሩ ታይም በሁለት ልናየው እንችላለን። የድሮ ዲፕሎማሲ እንዴት ነበረ፣ አሁን ላይ ደግሞ። ስለዚህ ፓስት ዲሞክራሲ ላይ ያን የነበረው ዲፕሎማሲ ምንድነው? ፎርማሊስቲክ ነው ወይም ደግሞ ሪጂድ ማነር ነው ያለው። ስለዚህ ባይላተራል ነው። እነዚህ ሶስት ፖይንቶች መያዝ አለባቸው። አንደኛው ፎርማሊስቲክ ነው፣ በጣም ፎርማል የሆነ ነው። ከዛ ሪጂድ ነው፣ በጣም ሪጂድ ማለት ፍሌክሲቢሊቲ የሌለው ክርር ያለ ነገር ነው የነበረ። እና ደግሞ ቢላተራል ነው ማለት አንድ ሀገር ከሌላ ሀገር ብቻ ነበር እንደዚህ የሚደረገው። አሁን ባለው ዲሞክራሲ ግን በዚህ ሰዓት ላይ ዲፕሎማሲ ኢንቮልቭ ፓወርፉል አክተር ዛት አር ኖት ስቴት ያልሆኑ ብዙ ፓወርፉል የሆኑ አክተሮች አሉ። ልክ እንደ ኢንተርናሽናል ነን ገቨርንመንታል ኦርጋናይዜሽኖች እንደ ኤንጂኦ እንደዚህ ያሉ በራሳቸውን ችለው ሀገር ያልሆኑ ተቋማት ግን አሁን ባለው ዲሞክራሲ ዲፕሎማሲ ውስጥ ይካተታሉ ማለት ነው። ከዛ ተጨማሪ መልቲላተራል ዲፕሎማሲ ነው አሁን ያለው። መልቲላተራል ማለት ቅድም ባይላተራል ብለናል፣ አንድ ሀገር ከሌላ ሀገር ብቻ። ይሄ ግን መልቲላተራል ነው፣ ብዙ ተሳታፊዎች ይኖርበታል። ፐብሊክ ዲፕሎማሲ ነው። ከዛ ሊደር ቱ ሊደር ሊኖር ይችላል። ሳሚት ዲፕሎማሲ የሚባለው ከምን ልክ ከድሮ የሚለየው የድሮ ምንድነው? ሴክሬት ዲፕሎማሲ እና ባይላተራል ነው። ዲፕሎማሲ ግንኙነቱ ሴክሬት ነው፣ አሁን ፐብሊክ አይደለም እንዳሁኑ። ይሄ ሁሉ ነገር ስሩ ታይም ያለው ልዩነት ነው ማለት ነው። ስለዚህ the essence of diplomacy is bargaining። የዲፕሎማሲ ዋናው ነገሩ ምንድነው ከተባለ ባርጌኒንግ ወይም ድርድር ነው ማለት ነው። ስለዚህ ባርጌኒንግ ደግሞ ምንድነው? a means of setting difference over priorities between contestants through an exchange of proposal for mutual acceptable solution። ስለዚህ
ሁለቱን አካል ሊያስማማ የሚችል ፕሮፖዛል ወይም ሀሳብ በማቅረብ የሚደረግ ምንድን ነው ሴትን ለማድረግ የሚሞከር ነገር ነው ማለት ነው። ባርጌኒንግ ማለት ድርድሩ ያ ነው። ባጭሩ የሆነ ነገር ፕሮፖዛል እናቀርባለን፣ የሆነ አይዲያ ወይም የሆነ ነገር እናቀርባለን። ያ ነገር ሁለቱን የሚጠቅም ከሆነ ለመደራደር ማለት ነው። ምክንያቱም ድርድር ላይ ሁለቱም ሀገር ወይም ሁለቱም አካል የሆነ ሙቹዋሊ አክሴፕቴብል የሆነ ሶሉሽን ነው የሚፈልጉት ማለት ነው። ዲፕሎማቲክ ባርጌኒንግ ኢዝ ዩዝድ ፕራይመሪሊ ቱ ሪች አግሪመንት ኮምፕሮማይዝስ ኤንድ ሴትልመንት ዌር ገቨርንመንት ኦብጀክቲቭስ ኮንፍሊክት። ስለዚህ የሀገራቶች የገቨርንመንቶች አላማቸው ኮንፍሊክት ሲያደርግ ፍላጎታቸው ኮንፍሊክት ሲያደርግ አግሪ ለማድረግ ኮምፕሮማይዝ ለማድረግ አንዳንድ ጊዜ በባርጌኒንግ ጊዜ ሁሌ ዊን ላይሆን ይችላል። ኮምፕሮማይዝ አድርገው የሆነ ያህል ሀገሮቹ ሉዝ አድርገው ሰላም ለማምጣት ምናምን ሴትል ለማድረግም ሊሞክሩ ይችላሉ። ስለዚህ ዲፕሎማቲክ ባርጌኒንግ አላማው በገቨርንመንት መሀል ኮንፍሊክቶች ሲፈጠሩ ሪች አግሪመንት ላይ ለመድረስ ነው። ስለዚህ the attempt to change the police actions, policies, action, attitude and objective of other government and their diplomats by persuasion, offering reward, exchanging conscious or making threats። ስለዚህ ይሄ የሌሎች ሀገራቶችን ፖሊሲያቸውን፣ አክሽናቸውን፣ ድርጊታቸውን፣ አቲቲዩዳቸውን፣ ኦብጀክቲቫቸውን ለማስቀየር ምን ይደረጋል? ዲፕሎማቶቻቸው የተለያዩ መንገድ ይጠቀሙታል። ለማሳመን ይሞክራሉ። ሪዋርድ ለሀገሯ እንደ ሪዋርድ የሚጠቅም ነገር ለማቅረብ ይሞክራሉ። ከዛ ደግሞ ትሬትም አንዳንድ ጊዜ ማስፈራሪያም ዛቻም ሊኖር ይችላል። ይህ ሁሉ የዛ አካል ነው ማለት ነው። ዘስ ላይክ ኤኒ ፎሬን ፖሊሲ ኢንስትሩመንት ዲፕሎማቲክ ባርጌኒንግ ኦልሶ suppose an element of power or influence። ስለዚህ ልክ እንደሌላው ፎሬን ፖሊሲ ኢንስትሩመንት ኋላ ላይ ስለ ኢኮኖሚ እናያለን። ይሄኛውም ዲፕሎማሲም ቢሆን ኢለመንት አለው ፓወር ወይም የኢንፍሉዌንስ ኢለመንት ይኖረዋል። ሁሌ መነጋገር ብቻ ሳይሆን በንግግር ውስጥ ኃይል ይኖራል፣ ኢንፍሉዌንስ ይኖራል። አንዱን ሀገር እንትን የሚያደርግበት ማለት ነው። ስለዚህ ኢንፍሉዌንስ የሚያደርግበት ዲፕሎማሲ አንጻር አሪፍ ዲፕሎማሲ ወይም ኢፌክቲቭ ዲፕሎማሲ ላይ ሪኮመንድ የሚደረጉ አንዳንድ ነገሮች እዚህ ጋር ተጠቅሷል። አንደኛው ቢ ሪያሊስቲክ ነው። ምንድነው? ሃቭ ጎልስ ዛት ማች ዮር አቢሊቲ ቱ አቺቭ ዘም። ስለዚህ ሀገራቱም ሊሆን ይችላል ዲፕሎማቱ ሪያሊስቲክ መሆን አለባቸው፣ ፋክቱን ያማከለ ነገር። ምክንያቱም ከአቅማቸው ከአቢሊቲያቸው የባሰ ጎል ይዘው መንቀሳቀስ የለባቸውም፣ ኢፌክቲቭ አይሆንም ማለት ነው። እንደዛ ከሆነ ቢ ኬርፉል አባውት ዋት ዩ ሴይ። ሌላው ደግሞ የምናወራቸውን እንደ ዲፕሎማት የምናወራቸውን እያንዳንዱ ወርድ ኬርፉሊ ማየት አለብን። ምክንያቱም እያንዳንዱ ወርድ የራሱ የሆነ ችግር ስለሚያመጣ ማለት ነው። ሲክ ኮመን ግራውንድ። ሌላኛው ደግሞ ሁሌም ቢሆን ፍሌክሲቢሊቲ፣ የሆነ ያህል ፍሌክሲቢሊቲ መኖር አለበት። ኮመን ግራውንድ፣ ሁለቱንም አካል ሊያስማማ የሚችል ኮመን ግራውንድ መፈለግ አለብን። አንደርስታንድ ዘ አዘር ሳይድ። ሌላኛው ደግሞ የዛኛውን ዲፕሎማቲክ የሆነው ዲያሎግ ላይ የዛኛውን አካል እንትኑን መረዳት አለብን። ወይም ደግሞ ሀሳቡን ባንቀበለው ራሱ ፐርስፔክቲቭን አፕሪሺየት ማድረግ አለብን፣ ማድነቅ አለብን። ሌላኛው ፔሸንት መሆን አለብን። በጣም አንክሽስ መሆን የለብንም። ያ ደግሞ ወደ ምን አንዋይዝ ወደሆነ ዲሲዥን ይመራናል ማለት ነው። ወይም ደግሞ ዊክነስን ያሳያል ኦፖነንታችን። ስለዚህ ፔሸንት ካልሆን እንደ ዊክነስ ወስደውት ያን ዊክነስ ሊጠቀሙበት ይችላል። ሌላው ደግሞ ሊቭ አቬኒው ኦፍ ሪትሪት ኦፕን። ስለዚህ በሩን ሙሉ ለሙሉ አትዝጉት እንደማለት ነው። ይሄ ደግሞ ኢምፖርታንት ቱ ሊቭ ዮር ሰልፍ ኤንድ ዮር ኦፖነንት አናውት። በቃ መውጫ የሌለው ንግግር፣ መውጫ የሌለው አግሪመንት እንትን አትበሉ ለመውጣት። አሁን ለምሳሌ አንድ ሀገር ከአንድ ሀገር ኮንፍሊክት ላይ ቢሆን ዲፕሎማቲክ እንትን ውስጥ በቃ በፍጹም እዚህ ሀገር ጋር እዚህ በኋላ ምንም አይነት ግንኙነት አይኖረንም ምናምን እንደዚህ አይነት ነገሮች እንትን አይባሉም። ምክንያቱም ሪትሪት ያስፈልጋል። የሆነ ሰዓት ላይ ሰላም ሲመጣ ያ ነገር እንዳይዘን መውጫ መንገድ ማመቻቸት አለብን ማለት ነው። ኢን ጀነራል ስቴት ሜክ ኮንሲደራብል ዩዝ ኦፍ ዋት አር ኖን ቱ ቢ ካሮት ኤንድ ስቲክ አፕሮች። በአጠቃላይ ግን ሀገራቶች በአብዛኛው የሚጠቀሙት ካሮት ኤንድ ስቲክ አፕሮች የሚባል ነው። ምንድን ነው ስቲክ አፕሮች የሚባለው? ስቲክ ማለት ዱላ እንደማለት ነው አይደል? ሁለት ነገሮች አሉት። አንደኛው ትሬት ማስፈራራት ነው። ሌላኛው ደግሞ ፓኒሽመንት። ስለዚህ ሀገራቶች ቨርባሊ ሃይፖቴቲካል የሆነ ትሬት ሌላውን ሀገር እንደዚህ ካረጋችሁ
የኢኮኖሚ እንትንን እንጥልባቸዋለን ማዕቀብ ምናምን እያሉት ይሄ ትሬት ነው። ያልተተገበረ ግን ሌላኛውን ሀገር ስጋት ላይ የሚጥል ነገር ማለት ነው። ይሄ ትሬት ነው። ስለዚህ ከትሬቱ ተነስተው እኛ የምንፈልገውን ነገር ሊያደርጉ ይችላሉ። ቀጥሎ ያለው ደግሞ ፓኒሽመንት ነው። ይሄ ደግሞ አክሽን ይኖረዋል፣ ኢንቮልቭ አን አክሽን። ስለዚህ ይሄ ስቲክ አፕሮች የሚባለው ትሬት እና ፓኒሽመንት ነው። ካሮት አፕሮች ደግሞ ምንድነው? ሪዋርድ ነው። ፕሮሚስ እናደርጋለን፣ እንደዚህ እናደርግላቸዋለን፣ ይሄን ያህል ብድር እንሰጣለን ምናምን እያል ይሄ ምንድነው? ፕሮሚስ ነው። ሃይፖቴቲካል አክሽን ነው። ኤም አት ኢንፍሉዌንሲንግ ዘ ቢሄቪየር ቤዝድ ኦን ፊውቸር ሆፕ ኦፍ ጊቪንግ ሳምቲንግ፣ ወደፊት የሆነ ነገር እንሰጣለን ብሎ የሌሎችን ቢሄቪየር እንዲቀየር ማድረግ ነው። ሌላኛው ደግሞ ወደ አክሽን ሲቀየር ፕሮሚስ ሪዋርድ ነው ማለት ነው። ስለዚህ ሁለቱ ስቲክ አፕሮች የሚባለው ትሬት እና ፓኒሽመንት ነው። ካሮት አፕሮች ደግሞ ፕሮሚስ እና ሪዋርድ ነው። ስለዚህ ይሄ በአጠቃላይ ያየነው የመጀመሪያው ኢንስትሩመንት ነው። ኢንስትሩመንት ኦፍ ፎሬን ፖሊሲ ላይ ዲፕሎማሲ ይሄን ይመስላል። ሁለተኛው ደግሞ ኢኮኖሚክ ነው። ኢኮኖሚ እንደሚታወቀው ሁሉም ሀገር በአሁኑ ሰዓት ላይ ኢኮኖሚ ላይ በጣም ሪላይ ያደርጋል አይደል? ሪሶርስ ኮሞዲቲ ለማደግ አንድ ሀገር ለመቀየር ኢኮኖሚዋ በጣም ወሳኝ ነገር ነው። ስለዚህ ዲግሪ ኦፍ ዲፔንዳንስ ኤንድ ኢንተርዲፔንዳንስ ቫሪስ አክሮስ ስቴት። ስለዚህ ሞደርን ስቴቶች ከሌላው ሀገር ጋር ያላቸው ዲፔንዳንስ እና ኢንተርዲፔንዳንስ በጣም ትልቅ ነው ማለት ነው። ስለዚህ ስቴት ኦፍን ዩዝስ ዜር ኢኮኖሚክ መስል ቱ ኢንፍሉዌንስ ዘ ቢሄቪየር አክሽን ፐርሴፕሽን ኤንድ ሮል ኦፍ አዘር። ስለዚህ ሀገራቶች የኢኮኖሚክ አቅማቸውን በመጠቀም የሌሎችን ምን አክሽናቸውን፣ ድርጊታቸውን፣ ፐርሴፕሽናቸውን፣ አመለካከታቸውን፣ ሮላቸውን በሆነ ጉዳይ ያላቸውን ሮል ኢንፍሉዌንስ ለማድረግ ይጠቀሙበታል ማለት ነው። ኢኮኖሚ ስቴት ሜይ ሪዋርድ ኦር ፓኒሽ ስቴትስ ስሩ ዘ ማኒፕሌሽን ኦፍ ኢኮኖሚክ ፖሊሲ። ስለዚህ ሀገራቶች ወይ ሪዋርድ ሊያደርጉ ይችላሉ ወይ ፓኒሽ። ሀገራቶችን ሪዋርድ ሊሸልሙ ይችላሉ፣ ፓኒሽ ሊቀጡም ይችላሉ፣ ኢኮኖሚን በመጠቀም ማለት ነው። ስለዚህ ኢኮኖሚ ፓርቲኩላርሊ ትሬድ ኢንስትሩመንት ኦፍ ፎሬን ፖሊሲ አር ኖርማሊ ዩዝድ ፎር ስሪ ፐርፐዝ። ኢኮኖሚ ወይም ትሬድን ይሄ ንግድን እንደ ፎሬን ፖሊሲ ኢንስትሩመንት ስንጠቀም ሶስት ነገሮች አሉ። አንደኛው ቱ አቺቭ ኤኒ ፎሬን ፖሊሲ ኦብጀክቲቭ ነው። ያለንን የፎሬን ፖሊሲያችን አይ ቲንክ ፓርቷ ላይ በደንብ አይተነዋል። ፎሬን ፖሊሲያችን ማለት ናሽናል ኢንተረስታችንን የምናሳካበት መንገድ ነው አይደለ? ስለዚህ ያን አቺቭ ለማድረግ ሊሆን ይችላል። ሁለተኛው ደግሞ ቱ ኢንክሪዝ የስቴት ካፓቢሊቲ ኦፍ ዲፕራይቭ የፖቴንሻል ኢነሚስ ካፓቢሊቲ። የአንድን ሀገር ኢኮኖሚን ተጠቅመን የአንድን ሀገር አቅም ልናሳድግበት እንችላለን፣ ወይም ደግሞ ፖቴንሻሊ ኢነሚ ፖቴንሻሊ ጠላታችን የሆነን ስቴት ደግሞ ልናደክምበት እንችላለን ማለት ነው። ሶስተኛው ደግሞ ቱ ክሬት ኢኮኖሚክ ሳተላይትስ። ኢኮኖሚክ ሳተላይት ማለት ጋራንትድ ማርኬት። አንድ ሀገር ለምርቶቿ ያመረተችውን ምርት ማርኬት ያስፈልጋታል፣ መሸጥ አለባት አይደል? ወይም ደግሞ ምርቶቹን ለማምረት ሳፕላይ ያስፈልጋል። ስለዚህ ይሄ ኢኮኖሚክ ሳተላይቷ የሚባለው ይሄ ነው፣ ማርኬቷ እና ሳፕላይዋ ማለት ነው። ይሄንን ክሬት ለማድረግ ኢኮኖሚን ይጠቀማሉ ማለት ነው። ስለዚህ when reward are offered or economic punishments are threatened, at least two conditions must be fulfilled to make the exercise of influence effective። ስለዚህ ኢኮኖሚን እንደ ኢንስትሩመንት ስንጠቀም እነዚህ ሁለት ነገሮች መሟላት አለባቸው ኢፌክቲቭ እንዲሆን ማለት ነው። ካልሆነ ትርጉም አይኖረውም። የመጀመሪያው the target of the influence or act must perceive there is a genuine need for reward for the avoidance of the punishment። ስለዚህ ታርጌት የሆነው አካል ለምሳሌ አንድ ሀገር ሌላን ሀገር በኢኮኖሚ ሪዋርድ ስታደርግ ሪዋርድ የሚደረገው ሀገር ወይም ደግሞ ኢኮኖሚ ሽልማት እያገኙ ያለው ሀገር ወይም በኢኮኖሚ እየታገዘ ያለው አካል ማወቅ አለበት። ኦኬ እየታገዝኩኝ ነው እና የሚፈለግ የሆነ ነገር አለ፣ ያ ሀገር ከኔ የሚፈልገው ነገር አለ ብሎ ማወቅ አለበት። ሌላኛው ደግሞ ፓኒሽም ሲደረግ ለምሳሌ አንድ ሀገር ሌላን ሀገር የኢኮኖሚ ማዕቀብ ብጥልበት ያኛው ማዕቀብ የተጣለበት ሀገር ማዕቀብ እንደተጣለበት መጀመሪያ ማወቅ አለበት። ከዛ ደግሞ የተጣለበት የሆነ ያኛው ሀገር የሆነ ፍላጎት እንደኖረው ማወቅ አለበት። ካልሆነ ትርጉም አይኖረውም ማለት ነው። ሁለተኛው no alternative market or source of supply must be easily available to the target። ሌላው ደግሞ አማራጭ ባይኖረው ጥሩ ነው፣ አለመኖር አለበት ባጭሩ። ስለዚህ አሁን ለምሳሌ ኢትዮጵያ ማንን ዝም ብሎ ኮሪያን ለምሳሌ በኢኮኖሚ እንትን ማለት ፈለገች፣ ፓኒሽ ማድረግ ፈለገች። ስለዚህ ኮሪያ ለምሳሌ የጫማ ምርቷን
ከኛ ከሆነ የቆዳ ምርቶችን የምትወስደው ኢትዮጵያ የቆዳ ምርቶቿን ብዘጋባት ፓኒሽመንት ነው። ግን ኮሪያ በቀላሉ ሌላ የቆዳ ምርት የምታገኝበት ኢዚ የሆነ ማርኬት ካላት ይሄ ትርጉም አይኖረውም ማለት ነው። ኢትዮጵያ ፓኒሽ አድርጋታለች፣ ግን ምንም ኢፌክት አይኖረውም። በቀላሉ ከሌላ ሀገር ያን ነገር እንትን ማለት ትችላለች። ስለዚህ ኢፌክቲቭ እንዲሆን አማራጭ የሌላት ከሆነ ግን ኮሪያ በቃ ዋነኛ ምንጯ ኢትዮጵያ ከሆነች ለቆዳ ግብአቷ ያ ኢፌክቲቭ ይሆናል ማለት ነው። ሀገሪቷ ያን ትረዳለች። ከዛ ደግሞ ወደ ቀጣዩ ስቴፕ ይሄዳሉ ማለት ነው። ስለዚህ ቴክኒክ ኦፍ ኢኮኖሚክ ሪዋርድ ኤንድ ፓኒሽመንት። ስለዚህ አሁን እንዳወራነው በኢኮኖሚ ሪዋርድ ይደረጋል፣ አንድ ሀገር ፓኒሽም ይደረጋል። እነዛ የተለያዩ ቴክኒኮች አሉ። የመጀመሪያው ታሪፍ ነው። ታሪፍ ምንድን ነው? እንደሚታወቀው ሁሉም ፎሬን የሆኑ ፕሮዳክቶች ታክስ ይደረግባቸዋል። ያ ታክስ ደግሞ ጥቅሙ ሬቪኑ ገቢ ለማሳደግ ነው። በተጨማሪ ደግሞ ለምሳሌ ከውጭ የሚመጣው ምርት ላይ ታክስ ሲደረግ ከሀገር ውስጥ ያለው ያን ተመሳሳይ ነገር የሚያመርት አካል ፕሮቴክት ይደረጋል ማለት ነው ከኮምፒቲሽን። ለምሳሌ ጫማ፣ ሁለቱም የቆዳ ጫማ የሚያመርቱ ሁለት ካምፓኒዎች ቢኖሩ አንደኛው ሀገር ውስጥ ያለ አንደኛው ውጭ ሀገር ያለ፣ ከውጭ የሚመጣው የጫማ አምራች እንትን ፋብሪካ የሚያመጣው ምርት ላይ ታክስ ይጣልበታል ከፍተኛ። ስለዚህ እዚህኛው ያለው ግን ታክስ የለበትም። ስለዚህ የሚሸጥበትም ዋጋ ይለያያል። ያ ሁሉ ጥቅሙ ምንድነው? ይሄ ዶሜስቲክ የሆነው ሀገር በቀል የሆነው ፋብሪካ እንዲቀልለት ወይም ፕሮቴክት ለማድረግ ነው። እና ሌሎች ኢኮኖሚክ ሪዝኖች ይኖራሉ። ስለዚህ ታሪፍ ስትራክቸር ካን ቢ ዩዝድ ኢፌክቲቭሊ አስ ኢንዱስመንት ኦር ፓኒሽመንት። ስለዚህ ታሪፍ በአብዛኛው ጊዜ እንደ ፓኒሽመንት እንጠቀመዋለን፣ ወይም ደግሞ ታሪፉን ስንጨምር ፓኒሽ እያደረግ ነው። ምክንያቱም የሀገር ፋብሪካው ኢትዮጵያ ላይ ከሆነ ብዙ ማርኬቱ ለምሳሌ ታሪፉን በጨመርንበት ቁጥር ፕሮዳክቶቹን በደንብ መሸጥ አይችሉም፣ ምክንያቱም ወጫቸው በጣም ይጨምራል። ይሄ አንደኛው ነው። ታሪፍ ማለት ከታክስ ጋር የተያዘ ነው። ሌላኛው ደግሞ ኮታ ነው። ኮታ ደግሞ ቱ ኮንትሮል ኢምፖርት ኦፍ ሳም ኮሞዲቲስ ምንድነው? ሳፕላየር ዩዥዋሊ ሴንድ ሂዝ ጉድ ኢንቱ ካንትሪ አት ፋቨሬብል ፕራይስ በት አሎር ቱ ሴል ኦንሊ ሰርቴን አማውንት። በዚህ ጊዜ በኮታ ጊዜ ደግሞ ሀገራቶች በፈለጉት ወይም ደግሞ በጥሩ ሁኔታ ከታሪፍ የሚለየው ይሄኛው የሚልኩበት። አሁን ለምሳሌ ጫማ ልክ እንዳልነው የጫማ ፋብሪካው ምርቱ የሚልክበት ፕራይሱ አሪፍ ፕራይስ ሊሆን ይችላል፣ ግን የሆነ ያህል ሊሚት ሊኖረው ይችላል ማለት ነው። ለምሳሌ ከ500,000 ጫማ በላይ በአንድ ዓመት መላክ አትችልም ሊባል ይችላል። ይሄ ኮታ ይሰጠዋል ማለት ነው። ሌላኛው ባይኮት ነው። ባይኮት ደግሞ eliminate the import of either a specific commodity or the total range of export products sold by the country against which the boycott is organized። ይሄኛው ደግሞ ባይኮት ምንድነው? ኤክስፖርት የሚደረጉት ኢሊሚኔት ማድረግ ነው። ስፔሲፊክ የሆኑ እቃዎች እንትን እንዳይደረጉ ኢምፖርት እንዳይደረጉ ሊሆን ይችላል፣ ወይም ደግሞ እንዳጠቃላይ ሀገሪቷ ወደ ሀገራችን ምንም አይነት ነገር ኢምፖርት እንዳታደርግ እገዳ ሲጣል ይሄ ባይኮት ይባላል። ሌላኛው ደግሞ ኤምባርጎ ነው። ኤምባርጎ ደግሞ to deprive another country of good prohibit its own businessmen from concluding its transaction with commercial organization in the country against which the embargo is organized። ስለዚህ እዚህ ጋር ኤምባርጎ may enforce either on specific category of good or the total range of private businessman normally sent to the country being punished። ስለዚህ ዲፕሪቭ ማድረግ ነው፣ መቀነስ። another country of good profit its own businessmen from concluding its transaction with ኮሜርሻል ኦርጋናይዝድ። ስለዚህ ትራንዛክሽን እንዳያደርግ ነው። የኛ አሁን ኤምባርጎ ጊዜ ኤምባርጎ የሚያደርገው ሀገር የራሱ ቢዝነስ ማኖች ከዛኛው ሀገር ጋር ትራንዛክሽን እንዳይኖራቸው ያደርጋሉ ማለት ነው። ከዚህ ለምሳሌ ምርታቸው እንዳይሄድ ሊሆን ይችላል ምናምን፣ በቃ የራሳቸው ቢዝነስ ማኖች ከዛ ፓኒሽ ከሚደረገው ሀገር ጋር ምንም አይነት ትራንዛክሽን እንዳይኖራቸው ያደርጋሉ ማለት ነው። ኤምባርጎ ነው የሚባል። ሌላኛው ሎን ክሬዲት ከረንሲ ማኒፕሌሽን ነው። በመቀየር ማኒፕሌት በማድረግ ለምሳሌ ሪዋርድ ሜይ ኢንክሉድ ፋቨሬብል ታሪፍ ሬት ኤንድ ኮታ ግራንቲንግ ሎን ሊሆን ይችላል። ሎን ብድር በመስጠት ሊሆን ይችላል። ታሪፉን በመቀነስ ኮታውን በመጨመር ወይም ደግሞ ኤክስቴንዲንግ ክሬዲት ብድር እሱን ኤክስቴንድ በማድረግ ወይም ጊዜውን በማራዘም ይሄ ሁሉ ሌላኛው መንገድ ነው ማለት ነው። ስለዚህ the choice of a technique or combination of technique used to be used
will be influenced by the goal being pursued እና the type of economic sensitivity and vulnerability። ስለዚህ እዚህ ጋር የምንጠቀማቸው ቴክኒኮች ዲፔንድ የሚያደርጉት አንደኛ በአላማው ጎሉ ምንድን ነው፣ የሀገር ምን እንዲያደርግ ነው የምንፈልግ የሚለው ነው። ሌላኛው ደግሞ ኢኮኖሚክ ሴንሲቲቪቲ እና ቫልነራቢሊቲ። ለምሳሌ ታሪፉን መጨመር ለሀገሩ ለዛ ፓኒሽ ለሚደረገው ሀገር በጣም ብዙ የማይጎዳው ከሆነ ግን ሳፕላይ ብናቋረጥበት ግን በጣም የሚጎዳ ከሆነ እዚህ ጋር ሴንሲቲቪቲ አለ ማለት ነው። የሀገር ቨርኔሌቨር ነው ለዚህ ነገር እንትን ካጣ ግብአት ካጣ በጣም ይጎዳል። ስለዚህ ከነዚህ አንጻር ነው ቴክኒክ ስንመርጥ የሁሉ እንትን ውስጥ ይገባል ማለት ነው። ሌላኛው ደግሞ ፎሬን ኤድ ነው። ፎሬን ኤድ ማለት ደግሞ ከሌላ ሀገር የሚደረግ ድጋፍ ማለት ነው። ስለዚህ ፎሬን ኤድ ፎሬን ኤድ ደግሞ ምንድነው? ትራንስፈር ኦፍ መኒ ጉድ ኦር ቴክኒካል አድቫይስ ነው። ምንድነው? ከአንዱ ሀገር ሌላኛው ሀገር ገንዘብ ሊሆን ይችላል፣ እቃዎችን ምናምን ሊሆን ይችላል፣ ወይም ደግሞ ቴክኒካል የሆነ ድጋፍ ነው። ለምሳሌ ሜን የሚባሉት የኤድ ታይፖች አንደኛው ሚሊታሪ ኤድ ነው። ሚሊታሪ ኤድ በጦር ወይም ደግሞ ሚሊታሪ የሆነ ኤድ ነው። ቴክኒካል አሲስታንት ሊሆን ይችላል፣ ግራንት የገንዘብ ድጋፍ ሊሆን ይችላል፣ ኮሞዲቲ ኢምፖርት ፕሮግራም ሊሆን ይችላል፣ ዲቨሎፕመንት ሎን ምንድነው የልማት ግንባታ ብድሮችም እነዚህ ሁሉ በዚህ ውስጥ ይካተታሉ። ስለዚህ ሞስት ኤድ ፕሮግራም አር ኦብቪየስሊ ኖት አንደርቴክን ሶሊ ፎር ሁማኒታሪያን ፐርፐስ። ስለዚህ እዚህ ጋር አይ ቲንክ ወሬውም ማለት ሀሳቡም ስለ ፎሬን ፖሊሲ ስለሆነ ፎሬን ፖሊሲ ደግሞ አንድ ሀገር ጥቅሟን ለማስጠበቅ ከሌሎች ሀገር ጋር የምታደርገው ኢንተራክሽን ላይ እንደ ጋይድ የሚሆናት ነገር ነው። ስለዚህ ፎሬን ኤድ ላይ ማስተዋል ያለባችሁ ነገር ሁሉም ኤድ ፕሮግራሞች ወይም ድጋፎች፣ እርዳታዎች ምንም ሁማኒታሪያን ፐርፐዝ ብቻ አላቸው ማለት አንችልም። ለምሳሌ አሜሪካ ኢትዮጵያን ረሃብ አለ ምናምን ብላ የሆነ ያህል ድጋፍ ብታደርግ አላማው ፒውርሊ ሁማኒታሪያን አይደለም ብቻ አይደለም፣ ሶሊ እንደዛ አይደለም። በቃ ሰብአዊነት ድጋፍ ብቻ አይደለም፣ ምክንያቱም ከጀርባው እነዚህ ሁሉ ነገሮች ስላሉ ማለት ነው። ስለዚህ vast portion of the aid goes to a few countries and sometimes not the country with the most pressing need because their strategic and symbolic importance in world politics። ስለዚህ አብዛኛው ነገር የሚገርመው ነገር ድጋፍ የሚደረግላቸው ሀገራቶች ብዙ ጊዜ የሚሄደው ወደ ሆኖ ሀገራቶች ብቻ ነው ድጋፍ በጣም የሚሄደው። ከዛ ደግሞ በጣም ለሚያስፈልጋቸው ሁላ ሊሆን ይችላል ድጋፍ የሚደረገው። ምክንያቱም በረሃብ በጣም እየተጎዳች ያለች የሆነች ሀገር ልትኖር ትችላለች፣ ግን አሜሪካ ተነስታ እንደዛች ሀገር እየተጎዳ ላልሆነ ሌላ ሀገር ጋር ድጋፍ ስትሰጥ ይታያል። ይሄ የሚሆንበት ምክንያት ደግሞ ምንድነው? ፖለቲክስ ነው። ፖለቲካዊ ይዘት ስላለው ነው እንጂ ፒውርሊ ሁማኒታሪያን ቢሆን ሰብአዊነት ቢሆን ኑሮ በጣም ድጋፍ ለሚያስፈልጉ ሀገር ነበር የሚሰጥ፣ ግን ሙሉ ለሙሉ እንደዛ ስላልሆነ ነው። ምክንያቱም ይሄ ኢንስትሩመንት ነው። ፎሬን ኤድም ልክ እንደ ሌሎቹ እንደ ባይኮት እንደ ኤምባርጎ ምናምን እንዳልናቸው ሁሉ ይሄ ኤድም ለአንድ ሀገር ድጋፍ ማድረግም ምናምን እርዳታም ይሄ ሁሉ የዛ አካል ነው ማለት ነው። ዶነር ካን ኢዚሊ ማኒፕሌት ኢኮኖሚክ ኤንድ ሚሊታሪ ኤድ ፕሮግራም ቱ ቼንጅ ዘ ኢንተርናል ኤንድ ኤክስተርናል ፖሊሲ ኦፍ ገቨርንመንት። ስለዚህ ዶነሮች ወይም ድጋፍ የሚሰጡት አካላቶች የአንድን ሀገር ኢኮኖሚና ሚሊታሪ ፕሮግራሟን ወይም ደግሞ ፖሊሲዋን እንድትቀይር ያደርጋሉ በድጋፍ ስም ማለት ነው፣ በድጋፍ መንገድ። ሌላኛው ደግሞ እዚሁ ጋር የተያዘ ነው፣ ሚሊታሪ ኤድ ነው። ሚሊታሪ ኤድ ደግሞ ዘ ኦልደስት ታይፕ ኦፍ ኤድ ነው። ከፎሬን ኤድ ውስጥ በጣም ኦልደስቱ የድሮ ነው፣ ከጥንት ጀምሮ የነበረ ነው። ይሄ ደግሞ በሶርሲንግ አሊያንስስ፣ ይሄ ደግሞ አሊያንስ ቅድም እንዳየ አይ ቲንክ በባለፈው ፓርት እንዳየ ነው፣ አሊያንስ ያላቸው ሀገራቶች አንዱን ለማገዝ ምን ያደርጋሉ? ሚሊታሪ ኤድ ይሰጣሉ ማለት ነው። ይሄ ድጋፍ አይነት ነው። ስለዚህ በዚህ ኤድ ጊዜ ምንድነው? ዶነር ሳፕላይ መኒ ኤንድ ማቴሪያል ዌል ዘ ሪስፐንት ፕሮቫይድ ሞስት ኦፍ ዘ ማንፓወር። ስለዚህ ተቀባዩ በአብዛኛው ይሄ ተዋጊ ኃይሉ የተቀባዩ ነው የሚሆን፣ ማንፓወሩ ማለት ነው። ወታደሮቹ የተቀባዩ የሆኑና ደጋፊ ወይም ዶነሩ ምንድነው? በመኒ በገንዘብና በማቴሪያል ነው የሚደግፍ በሚሊታሪ ኤድ ታይፕ ማለት ነው። ስለዚህ by helping recipient build up modern forces the donor hope to obtain some immediate political or security objectives። ስለዚህ የድጋፍ የሚደረግለትን አካል ሞደርን ነው ዘመናዊ የሆነ ትጥቅ በማስታጠቅም ወይም ድጋፍ በማድረግ ምን ያደርጋሉ? ዶነሮቹ ኢሚዲየት ፖለቲካል ወይም ሴኩሪቲ ኦብጀክቲቭ ይኖራቸዋል። ከፖለቲካ አንጻር የሆነ የሚያስቡት ጥቅም አለ፣
ደህንነታቸው ከሴኩሪቲያቸው አንጻርም የራሳቸው የሆነ ፍላጎት አላቸው ማለት ነው። ሚሊታሪ ኤድ ዩዝድ ቱ ክሬት ሎካል ፓወር ባላንስ ኦር ፕሪዱፖንደረንስ thus reducing the likelihood that the donor will have to station troops abroad or intervene military to protect its interests። ስለዚህ ሚሊታሪ ኤድ ጊዜ ምንድነው ሎካል ፓወር ባላንስ ለመፍጠር ነው። ስለዚህ አንድ ሀገር ለምሳሌ ሌላን ሀገር በጦር መሳሪያ ስታግዝ ከዛች ሀገር አጠገብ ለምሳሌ የሷ ሌላ ጠላት ቢኖር ያችን ሀገር በማገዝ ምን ያደርጋሉ? የግድ ወደዛ አካባቢ ወታደር መላክ ላይ ይኖርባቸው ይችላል። ምክንያቱም ከጠላታቸው ያለው አጠገብ ያለው ሀገር በሚሊታሪ እያደገ በመጣ ቁጥር ለዛኛው ለጠላታቸው ስጋት ስለሚሆን የእነሱን እንትን ይቀንልስላቸዋል ማለት ነው ኢንቮልቭመንት። ሌላኛው ደግሞ ኢንተርቬን ሚሊታሪ ፕሮቴክት ኢትስ ኢንተረስት አሁን እንዳልነው የራሳቸውን ኢንተረስት ለማስጠበቅ ሚሊታሪ ኤድ ይጠቀሙ ይችላሉ ማለት ነው። ስለዚህ ፎሬን ኤድ ታይፖች ያየናቸው እነዚህ ናቸው። በዋነኝነት ኢኮኖሚክ ኢንስትሩመንት ይህን ይመስላል ማለት ነው። ስለዚህ ዛሬ ያየነው ኢንስትሩመንት ኦፍ ፎሬን ዲፕሎማሲ ላይ ፎሬን ፖሊሲ ላይ ዲፕሎማሲን እና ኢኮኖሚክ ኢንስትሩመንትን አይተናል ማለት ነው። በቀጣይ ደግሞ ስለ ኦቨርቪው ኦፍ ፎሬን ፖሊሲ ኦፍ ኢትዮጵያ ስለ ኢትዮጵያ ፎሬን ፖሊሲ ኦቨርቪውን ሰፋ ባለ መንገድ እናያለን ማለት ነው። ስለዚህ ሳብስክራይብ ያላደረጋችሁ ልጆች ቀጣይ ቪዲዮዎችን ስለቅ እንድታገኙ ሳብስክራይብ አድርጉ። ላይክ ደግሞ ብታረጉልን ለኛ ይጠቅመናል አልጎሪዝም። ስለዚህ በቀጣይ ቪዲዮ እንገናኝ። ቴንክ ዩ